ታዲያ ተሸክሜው እንድዞር ጠብቀ ነበር። አታየውም? አብዷል እኮ። ታዲያ አብድ ነው ብለን ጥለነው ልንሄድ? ቢያንስ እኮ ጤንኛ እንዲሆን የሆነ ነገር ማድረግ አለብን። ስማ፣ ያንን አወቀው? ኧረ አላወቅኩትም። ብሩክ እኮ ነው የበፊት ጀለሳችን። ምን? አይገርምም? ምንም ሳይለን ነበር እኮ ትዝ ካለ የጠፋው። እኔ እኮ ትላንት እኮ ነው በዚህ ሰልፍ ያዩት። እንዴ ቆይ ምን ሆኖ ነው? ምን አውቄ? እኔም እኮ ግራ ገብቶኝ እኮ ነው። ይህን ማመን ይከብደኛል። አሁን ምንድነው ማረጉ? አቡሌ እስኪ ማግኘት የምችልበትን መንገድ አስብ። ቢኖርማ እንደዚህ ተጨናንቀ ዝም አልልም ነበር። እና ታዲያ ምን ተሻለ? ያው ብሩክ እየመጣ ነው፣ እሱን መጠየቅ ነው ያለን አማራጭ። ኧረ እሺ አይለኝም። እኔ እኮ ብዙ ብር እሱ ዕዳ አለብኝ። ብሩኬ እንደዚሁ ጥረት ውስጥ ገብተህ እምቢ አይልህ። ካልሆነ እኔ እጠይቀዋለሁ። በሴ አቡሌ ሰላም ነው? ምን ሆናችኋል? አይበስብ የሚጠብቀው በር ነበር እና እስካሁን አላስገቡለት። የቤት ኪራይ ደግሞ 3 ቀን አለፈው። እናንተም ብድር መጠየቅ ጨነቀው። ካለ እንድታበድረው እና እስካሁን እንዴት አልጠየቀኝም? ያው ሌላ ብዙ ዕዳ ስላለብኝ እኮ። ጓደኛዬ ያማል እንዴ? እንዴት እንደዚህ ትላለህ? ጓደኝነቴ ለክፉ ቀን ካልሆነ ምን ያደርጋል? ጓደኝነታችን በጣም ነው እሺ የምታናደው። ይቅርታ እንዳላስጨነቀ ብዬ እኮ ነው። ነገርኩ በቃ ከዚህ በኋላ እንደዚህ እንዳትለኝ። ወይ ጉድ! ደሞ ምን ሆነሃል? ምን አልሰማም እንዴ? ምኑ? ብሩክ ውጭ ያለችው እህቱ ግማሽ ብር አግዘው ሞባይል ቤት ከፈተ እኮ። ምን የምር ነው? ምን አይነት ደስ የሚል ዜና! ምን የምር ደስ ብሎ ነው? አዎ ጓደኛ የተሻለ ነገር ሲያገኝ እንዴት ነው ደስ የማይለኝ? ገና ከሆነ ማሽቃበጥ ጀመርክ? ይሄ ማሽቃበጥ አይደል፣ ከልቤ ደስ ስላለኝ። ቆይ አንተ ደስ አላለህም እንዴ? መቼስ ደስ ቢለኝ እንደዚሁኛ አታየኝም ነበር። እንዴት ሳይነግረን እንዴት ሳያማክረን ከፈተ ብዬ እኮ ግራ ገብቶኝ እኮ ነው። አሁን ከዚህ በኋላ እንዴት ባንዴ እንደሚለወጥ ታያለቁ። አያረል ዛሬ ጠዋት ላንተና ለበሰብ የምነግራችሁ ሰርፕራይዝ አለኝ ሲለኝ ነበር። ይህንን ማለት ነው እና እኛ ባዳንን እንዴ ከጨረሰ በኋላ የሚነግረን? በሲ በጣም ነገር እያዞርክ ነው። ያርግለት ነው እንጂ የሚባለው እየተመቀኝክበት ነው የሚመስለው። ምን ብዬ ነው መመቀኘው? ያደረገውን ነው የነገርኩ። ሲቀጥል ስለ ስልክ ይሄን ያህል ምን አውቆ ነው? ቢያማክረን እኮ አይሆንም እንለው ነበር። አሁን ቢከስርስ? ዘው ተብሎ እኮ ሞባይል ቤት አይከፈትም። በሲ የፈለገ ነገር ቢሆን ለሱ ስልክ ቤት መክፈቱ የተሻለ ነገር። እስቲ እሱን እናየለ። አሁን እሺ ምንድን ነው የምናደርገው? ከማዘን ውጪ ምን እናደርጋለን? ምን የምርህን? ብሩኬ እኮ ጓደኛችን ነው። እንዴት እንደዚህ ሆኖ እያየ ነው እንዴት እንደዚህ ትላለህ? ታዲያ ተሸክሜው እንድዞር ጠብቀ ነበር። አታየውም? አብዷል እኮ። ታዲያ አብድ ነው ብለን ጥለነው ልንሄድ? ቢያንስ እኮ ጤንኛ እንዲሆን የሆነ ነገር ማድረግ አለብን። እኔ አልችልም። ጓደኝነታችን በፊት ነበር፣ አሁን አልፏል። እኔ ለራሴ ስንት የሚያሳስበኝ ነገር አለ። ደግሞ እብድ ይዤ ልዞር? በጣም ነው የምታሳፍረው። አንተ ከጅምሩ ጓደኛው ሳትሆን ጠላቱ ነበርክ። የእውነት ጓደኛው ብትሆን አስችሎ ጥሎ አትሄድም ነበር። ወገኛ ሰው ነው ሰው በሰውነቱ